Welcome to today's episode. Today we are going to see economic formations. This is a topic that we are going to discuss, and this topic is available on your textbook under 2.3.3. So this is a topic. እንደምታውቁት ይሄ እንግዲህ ሂስትሪ ነው፣ ኮርሱ ኮመን ኮርስ ነው። ከዚህ በፊትም ሌሎች ርዕሶችን ዲስከስ አድርገናል እና ይሄ ኤፒሶድ 5 ነው። ዛሬ የምናየው ርዕስ ኢኮኖሚ ፎርሜሽንስ የሚለውን ነው እንግዲህ የምናየው እና ከዚህ ጋር ተያይዘው የምናነሳቸው ነጥቦች አሉ። ከዛም እንደ ሁኔታው ሌላ ርዕስ እናይና ይህን ቻፕተር እናጠቃልላለን ማለት ነው። የቻፕተር 2 ነው። አሁን ኢኮኖሚክ ፎርሜሽንስ ኦፍ ኢትዮጵያ ኤንድ ዘ ሆርን አፍሪካ ነው የምናየው። እንግዲህ ኮርሱም ራሱ ስሙ ዘ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ስለሆነ እንደዚህ መረዳት አለብን ማለት ነው። እና ኢኮኖሚክ ፎርሜሽንስ ኦፍ ኢትዮጵያ ኤንድ ዘ ሆርን ምን ይመስላል የሚለውን ለማየት ኢኮኖሚክ ፎርሜሽንን አፌክት የሚያደርግ ነገር ምን አለ የሚል ነጥብ አንስተን እንወያያለን። ከዛ ጋር አይዞ የሚመጡ ነገሮችን ምን አለ ማለት ነው። በመጀመሪያ ኢኮኖሚክ ፎርሜሽንን አፌክት የሚያደርግ ጂኦግራፊ ነው ማለት ነው። ጂኦግራፊ የተለያየ አስፔክት አለው። አንደኛው አንድ አካባቢ ከምን ጋራ አክሰስ አለው፣ the access of that region to trade ሊሆን ይችላል or to something that has a considerable effect on the economic activity of the society ማለት ነው። ሌላው ምንድነው ከክላይሜት አንፃር እናየዋለን። ከአልቲቲዩድ ጋር ተያይዞ በተለይ ሎውላንድ ነው ወይስ ሃይላንድ ነው ሪጅኑ፣ ከዚህ ጋር ተያይዞ የራሱ የሆነ ኢኮኖሚክ አክቲቪቲ በዛ አካባቢ እንዲኖር ያደርጋል ማለት ነው። ለምሳሌ አሁን መጀመሪያ ካልኩል ጋር ሲጀምር if the region is accessible to international trade route, ለምሳሌ international trade route በዛ አካባቢ ካለ ወይንም ደግሞ access to international trade routes ካለ በዛ አካባቢ ከፍተኛ የሆነ የንግድ መስመር በጣም ብዙ የንግድ እንቅስቃሴ የሚደረግበት ከሆነ የዛ አካባቢ ማህበረሰብ የሚመርጠው ኢኮኖሚ ምንድነው የሚሆነው ማለት ነው? ንግድ ነው። ከሌሎቹ አንፃር ተለያየ ኢኮኖሚክ አክቲቪቲ አለ። አርብቶ አደርነት አለ፣ አርሶ አደርነት አለ፣ ሚክስድ ይሆናል፣ ፊሸሪንግ አለ፣ ምን አለ። ከዛ አንፃር ግን because of the location of that region or because of access to international trade routes ያ ማህበረሰብ ነጋዴ ወይንም በንግድ እንዲሰማራ ያደርገዋል። ይሄ ኤግዛምፕል ነው። ለምሳሌ በሬድሲ አካባቢ የሚኖር ህዝብ በዛ አካባቢ ያንን የመሰለ የሚያምር የንግድ መስመር እያለ ነጋዴ ከመሆን በላይ ገበሬ የሚሆንበት ወይንም አርብቶ አደር የሚሆንበት ምክንያት የለም ማለት ነው። ሃይሊ አንላይክሊ ነው። ናቹራል ነው። ናቹራል ኢኮኖሚ ቱ ዛት ፕሌስ ማለት ነው። ሌላው ከጂኦግራፊ ጋር ተያይዞ በተለይም ከአልቲቲዩድ ጋር ተያይዞ ሎውላንድ እና ሃይላንድ በመሆኑ ምክንያት ብቻ የራሱ ኢኮኖሚ እንዲኖረው ይሆናል ማለት ነው። ለምሳሌ ሃይላንድ ከሆነ ያው ክላይሜቱ ምን እንደሚሆን በጂኦግራፊ የምናውቀው ነገር ነው። ቀዝቃዛማ ይሆናል። So what type of economic activity is suitable for that particular climate ሲባል ፋርሚንግ ነው የሚሆነው ማለት ነው። ካሽ ክሮፕ ምናምን ነገር ወይንም ደግሞ ሳይዝብል የሆነ ፖፑሌሽን በምንድን ነው የሚተዳደረው ማለት ነው? በፋርሚንግ ሊሆን ነው ማለት ነው። ምክንያቱም በሃይላንድ አካባቢ ክላይሜቱ አፎርድ የሚያደርገው ኢኮኖሚ አክቲቪቲ ፋርሚንግ ስለሆነ ማለት ነው። ሎውላንድ ከሆነ ደግሞ በሎውላንድ ውስጥ ግብርና አይዋጣም፣ የአካባቢው ክላይሜት አይቀበልም። ስለዚህ ምን ትሆናለህ? ፓስቶራል ኢኮኖሚና ምንድነው እንደውም መጻፋችሁ የሚለው
predominantly pastoral economy has characterized the eastern lowland region since early periods ይላል። እንግዲህ እንደ ኢትዮጵያም ሆነ እንደ ቀንድ አፍሪካ ኢስተርን ፓርቱ ሎውላንድ ነው ማለት ነው። ከአዋሽ ጀምረክ እስከ ሶማሊያ ድረስ ያለው ሪጅን ሎውላንድ ነው። ስለዚህ በዚህ አካባቢ በጣም የሚታወቀው ፓስቶራል ኢኮኖሚ ነው፣ አርብቶ አደርነት። የሚሆንበት ምክንያት በአካባቢው ከጂኦግራፊ ጋር ተያይዞ ያለው አየር ጸባይ ክላይሜት ነው። ክላይሜት እና አልቲቲዩድ ይሄ የጂኦግራፊ ኮንሰፕት ነው። ፕሮፖርሽናል ሪሌትድ ነገር ናቸው። እነኚህ ማወቅ ያው እንግዲህ የሂስትሪ ኃላፊነት አይደለም፣ በጂኦግራፊ የምናውቀው ነገር ነው ማለት ነው። ሌላው ቀደም እንዳልኩት ያው ፕሌተስ ሪጅን ወይንም ደግሞ ማውንቴነስ ሪጅን የሚባለው የኢትዮጵያና የሆርን አፍሪካ አካባቢ በግብርና ነው የሚታወቀው። ለምሳሌ የኢትዮጵያ እንኳን ስንመጣ ኖርዝ ሴንትራል ማሲፍ የሚባለው ተለምዶ በታሪክ ክሪስቲያን ሃይላንድ ኪንግደም የሚባለው በግብርና ነው የሚተዳደሩት፣ በክላይሜቱ የተነሳ ማለት ነው። ክላይሜቱ እንደዛ አይነት ኢኮኖሚ ነው አፎርድ የሚያደርገው እና በጥቅሉ ስናይ አሁን ለምሳሌ ሚክስድ ፋርሚንግ የሚባልም አለ። ሁለቱንም የደባለቀ ማለት ነው፣ ግብርናንም አርብቶ አደርነትንም። ይሄ ደግሞ አብዛኛውን ጊዜ ኩሾች፣ ሴሞች እና ኦሞቲክ ስፒኪንግ ግሩፖች የሚያደርጉት ኢኮኖሚ አክቲቪቲ ነው እና በኢትዮጵያ ቀደም እንዳልኩት ወደ ኖርዘርን ፓርቱ ወደ ትግራይ፣ ወደ ጎንደር፣ አማራው ተራራማ አካባቢ ግብርና ነው ያለው ማለት ነው። ሎውላንዱ ደግሞ ወደ ቦረና፣ ከቦረና ጀምሮ ሎውላንድ ኤቭሪ ዳይሬክሽን ሊሆን ይችላል። ሎውላንድ ካለ ፓስቶራል ኢኮኖሚ ኖርማሊ ሊሆን የሚችለው ለምሳሌ ዌስተርን ሎውላንድ ልናይ እንችላለን። እነሱ ኢስተርን አይደሉም፣ ግን ሎውላንድ በመሆኑ ብቻ የሶማሊያን ወይንም የአፋርን ኢኮኖሚ አክቲቪቲ አይነት ሊተገብሩ ፓስቶራል ኢኮኖሚ አክቲቪቲ እንዲኖር አድርጓል ማለት ነው። ጀስት ኢስተርን ስለሆነ ሳይሆን ኢስተርን ከመሆኑ ባሻገር ሎውላንድ በመሆኑ ነው ኢኮኖሚ አክቲቪቲው የተከሰተው እንጂ ከዳይሬክሽኑ ጋራ ግንኙነት የለውም። ቀጥታ ግንኙነት ያለው ከአልቲቲዩዱ ነው፣ ከሎውላንድነቱ አንጻር ነው ማለት ነው። እና አፋር ኖርዝ ኢስቱ ይሄ ሁሉ የራሱ ኢኮኖሚ ያለው ማለት ነው በክላይሜቱ የተነሳ። ሶ ይህን ጨርሰናል። ስለ ኢኮኖሚ ፎርሜሽኑ ቀላል ነው፣ ግልጽ በሆነ መልኩ ጨርሰናል። ሁለተኛው ርዕስ የምናየው 2.54 ነው። ሪሊጅን ኤንድ ሪሊጂየስ ፕሮሰስስ ይላል ማለት ነው። ሪሊጅን ኢን ኢትዮጵያ ኤንድ ዘ ሆርን አፍሪካ፣ እንዲሁም ደግሞ ሪሊጂየስ ፕሮሰስስ ኢን ኢትዮጵያ ኤንድ ዘ ሆርን አፍሪካ ማለት ነው። 2.4.1 የሚለውን ስናይ ኢንዲጂነስ ሪሊጅን አለ በኢትዮጵያ ውስጥ እና በቀንድ አፍሪካ ውስጥ አገር በቀል ይሆን። አገር በቀል ማለት ምንድነው? ለዚህ ሪጅን ኔቲቭ ነው፣ ከሌላ አካባቢ አይደለም የመጣው፣ ከሌላ ኮንቲነንት አይደለም የመጣው። ማህበረሰቡ በተለያየ ዘመናት የፈጠሩት ቦርን ኦፍ ዛት ሪጅን ማለት ነው። በሂደት ማህበረሰቡ ራሱ የፈጠረው የሃይማኖት አይነት አለ። የተለያየ ብሔር ብሔረሰብ ነው የሚኖረው ብለናል ባለፈው ዲስከሽን ውስጥ እንደምታስታውሱት። እና የተለያየ ብሔር ብሔረሰብ በኢትዮጵያና በቀንድ አፍሪካ ውስጥ ሲኖር የራሱ አገር በቀል ወይንም ለዛ አካባቢ ኔቲቭ የሆነ ኢንዲጂነስ የሆነ ሃይማኖት እንደነበረውና የተለያየ የሃይማኖት ስርዓቶችም እንደነበሩ ለማየት በሚያስችለን መልኩ ዲስከስ እናደርጋለን ማለት ነው። እንግዲህ እዚህ ጋር ኖት የምታደርጉት ነገር ዲስከስ እናደርግ እያንዳንዱ ዲቴይል አይደለም። ዲቴይሉ በጣም ብዙ ነው፣ ለመሸምደድም ጊዜ የሚፈጅና ለፈተናም ጠቀሜታ የሌለው አይነት ስለሆነ ጀስት ለፈተና እና ጄኔራል እውቀት በቃ ማወቅ ይገባናል በምንለው ደረጃ እንድንረዳ በሚያስችለን መልኩ ነው እንጂ ዲስከስ የምናደርገው እያንዳንዱን ፖይንት እያንዳንዱን ዲቴይል ማየቱ ተገቢ አይደለም ብዬ አስባለሁ። ይሄን የምልበት ምክንያት
ፈተና ላይም ሲወጣ እንደ እኛ ክላስ ልምድም ሆነ እንደ ዩኒቨርሲቲው እንደ አዲስ አበባ ዩኒቨርሲቲ በዚህ መልኩ ፈተና በዲቴይል አይወጣም። ጄኔራል የሆነ ነገር ግን እናያለን። ለምሳሌ ያነሳናቸው ብሔሮች አለ ከዚህ በፊት ቋንቋቸውን ብዙ ነገር ዲስከስ አድርገናል። ከዛ ጋር ተያይዘው እያንዳንዱ ብሔረሰብ ሜንሊ በምን ይታወቃል በሚለው መሰረት ነው እንጂ ዲቴይሉን አይደለም። ለምሳሌ ወደ ኦሮሞ ስንሄድ ኦሮሞ የራሱ የሆነ ሃይማኖት ነበረው። ክርስትናንም እስልምናንም ወይንም ጁዳይዝንም ሳይቀበል በፊት አምላካቸውን ዋቃ ይላሉ የኦሮሞ ህዝብ እና ዋቃ ኃይሉን ታምራቱን በአያና ይገልጻል። አያና ማለት ስፒሪት ማለት ነው። ዘ ስፒሪት ኦፍ ዋቃ ማለት ነው። እና ዋቃ ወይንም ዘ ስፒሪት ኦፍ ዋቃ በተለያየ መልኩ ይገለጣል። ለምሳሌ ስፒሪት ኦፍ ደቺ ያለ ወይንም ሶይልስ ፈርቲሊቲ ስፒሪት ማለት ነው። ምድር ምርታማነቱን የሚቆጣጠር የአፈር ለምነቱን የሚያይ የሚቆጣጠር መንፈስ ነው። የዋቃ መንፈስ የዋቃ አያና ወይንም ደግሞ የዋቃ ፓወር በዚህ መልኩ የሚገለጣል። አቴት ያለ ከሴት ጋር ተያይዞ ከሴት ጾታ ጋር ተያይዞ በእንስሳም በሰው ውስጥ ሴቶች እንዲወልዱ መሀንነት እንዳይኖር የተወለደ ልጅ እንዲያድግ የሚቆጣጠር ስፒሪት ያለ አቴቲ ይባላል። የሳንክቲቲ ስፒሪት አለ የቅድስና የመልካምነት ቲያና ይባላል ወይንም አዋይ የሚባላል። የቪክትሪ ስፒሪት አለ በጦርነት እንድታሸንፍ የሚያግዝ የዋቃ ስፒሪት አያና የሚባለው ፓርቲኩላርሊ ባላስ ይባላል። ባላስ የሚባል ስፒሪት አለ። ሌላ ዋይልድ አኒማል ዲፌንደር አለ የዱር እንስሳ የሚጠብቅ የሚንከባከብ የእናት አባት ስፒሪት አለ። የሰላም አለ ከበሽታ የሚከላከል ስፒሪት አለ። የሙት መንፈስ አለ። እንዲሁም ደግሞ ብዙ ጊዜ የሰማነው እና በሚቀጥለው መስከረም የሚከበር ክብረ በዓል አለ ፌስቲቫል ነው። ኢሬቻ ይባላል። ይሄ ምንድነው? አምላክ የሚመሰገንበት ቀን ነው። ታንክስ ጊቪንግ ዴይ ነው። አመቱ ሙሉ ለሰራልን በጎ ነገር አምላካችን ዋቃ እና መንፈሱ ሁሉ ቅድም የጠቀስናቸው ዝርዝሮች የሚመሰገኑበት ነው። ኢሬቻ ይባላል። እና የሃይማኖት መሪዎች አሉ በኦሮሞ ሃይማኖት ውስጥ በዋቄፈና ስርዓት ውስጥ መሪዎች አሉ። ወንድ መሪ ቃሉ ይባላል። ሴት ስትሆን ቃሊቲ ትባላለች። እነኚህ ሰዎች የአምላክን መንፈስ አያናን ዋቃን እና በጥቅሉ ሃይማኖቱን ዋቄፈናን በትክክል የተረዱ የሚያውቁ ታምራትን ለአማኙ የሚያስረዱ የመንፈስ ቋንቋ ተናጋሪዎችና የመንፈስን ባህሪ የሚያውቁ አሰራሩን ሚስጥሩን ሁሉ የሚገልጹ ናቸው። አብዛኛውን ጊዜ ቃሉ ወይንም ቃሊቲ ቤታቸው ከፍ ባለ ተራራ አናት ላይና ወይንም ደግሞ ረጅም ቅርንጫፍ ያለው ዛፍ ስር ነው ማለት ነው። በሮብና አርብ ሌሊት እነኚህ ቃሉ ወይንም ቃሊቲ እንደ ጾታቸው በዚህ ሌሊት በአያና መንፈስ ይያዛሉ። በዋቃ መንፈስ ማለት ነው። ዋቃ አምላክ ነው። ያው አያና የአምላክ መንፈስ ነው እና በዛ መንፈስ ተይዘው በዛ ሌሊት ታምራት እንዲገለጥላቸው የአያና ሚስጥር እንዲገለጥላቸው ይሆናል ማለት ነው እና ይሄ የጸሎት ሌሊት ነው ማለት ነው። ዌድነስዴይ እና ፍራይዴ ለቃሉ ወይንም ለቃሊቲ አያና መንፈስ የሚረዱበት ነው ተብሎ ነው የሚታወቀው። ሌላ አባሙዳ የሚባል አለ። አባሙዳ ከቃሉም ከቃሊቲም የሚለየው ሪሊጂየስ ፖለቲኮ ሪሊጂየስ ፓወር አለው። ፖለቲኮ ሪሊጂየስ ፓወር ማለት ምንድነው? የፖለቲካንም የሃይማኖትንም ስልጣን አጣምሮ የያዘ ማለት ነው። it is a point of intersection between politics and religion ማለት ነው። ይሄ ሰውዬ አባሙዳ የሚባለው ሊደር ነቃሉንም ነቃሊቲንም የሚሾመው እሱ ነው። አባገዳንም የሚሾመው እሱ ነው። አባገዳ ደግሞ የፖለቲካ መሪ ነው ማለት ነው። ቃሉና ቃሊቲ ደግሞ ሪሊጂየስ ሊደር ናቸው። ለዛ ነው ቅድም ፖለቲኮ ሪሊጂየስ ፓወር አለው ወይንም ደግሞ it is a point of intersection between
ፖለቲክስ ኤንድ ሪሊጅን ማለት ነው። እና ይሄ መሪ አባሙዳ ላው ላይ የሚደፋት ተርባን አለች፣ ኮፍያ ማለት ነው፣ ከ3 ከለር የተሰራች። አሁን የክልሉ ባንዲራ ካቁ እንደሆነ የኦሮሞ ተወላጅ የሆናችሁ ታውቃላችሁ። ሌሎችም በአጋጣሚ እንግዲህ ኢትዮጵያዊ እንደመሆናችን አንዱ ያንዱን የማወቅ ግዴታ ስለሆነ የክልሉ ባንዲራ በዚህ ምሳሌ ነው የተሰራው። ብላክ አት ቶፕ ሬድ አት ሴንተር ኤንድ ዋይት አት ቦቶም። ይሄ ከለር የያዘች ከዚህ ከለር የተሰራች ኮፍያ ወይንም ራስ ላይ የሚጠለቅ ቆብ አይነት ነገር ይደፋል አባሙዳ ማለት ነው። አባሙዳ is the most powerful ፖለቲኮ ሪሊጂየስ ሊደር ነው። he has ፖለቲኮ ሪሊጂየስ ፓወር ማለት ነው። በዚህ መልኩ ስለ ኦሮሞ ያለውን ነገር እና ሃይማኖቱንና ስርዓቱን ጨርሰናል ማለት ነው፣ አይተናል። ከዛ ወደ ሀዲያ ስንመጣ የሀዲያ ዋ ይባላል። ልክ ወደ ኦሮሞ የቀረበ በሚመስል መልኩ የኦሮሞ ዋቃ ነው፣ ይሄ ደግሞ ዋ ነው። እና የተለያየ ስፕሪት አለ። የዋ ስፕሪት ብዙ ቅርጽ አለው። በተለያየ መልኩ ሪፕሬዘንት ይደረጋል። በፀሐይ ይወከላል፣ በጨረቃ ይወከላል። የወንድ ጠባቂ ያለ፣ የሴት ጠባቂ ያለ፣ ይህን የሚመስል ነገር አለ ማለት ነው። ወደ ከምባታ ስንመጣ ከምባታ መገኖ አሪቾ መገኖ ይሉታል፣ ስካይ ጋድ እና የሃይማኖት መሪዎች ደግሞ መገነንቾ ይባላሉ። ጌዲዮም የራሱ አለ፣ መገኖ ይባላል። እንዲሁም ደግሞ የኦሮሞን ስርዓት የሃይማኖት ስርዓት በሚመስል መልኩ ታንክስ ጊቪንግ ሴሬሞኒ ያላቸው የጌዲዮ ደራሮ ነው። የኦሮሞ እንደምታስታውሱት እሬቻ ነው ማለት ነው። ኮንሶም የራሱ አለው፣ ዋቂ ይለዋል። ጎጃም የራሱ አገው ጎጃም በተለይ የራሱ አምላክ አለው፣ ዲባን ወይንም ስካይ ጋድ ይባላል። ጉራጌም የራሱ አለው፣ ጎይታ ይሉታል ወይንም ዋቂ ይሉታል። የምም እንዲሁ ሄናን ወይንም ደግሞ ኤናር የሚባል አምላክ አለው፣ ስካይ ጋድ ነው ይሄም። ወላይታም እንዲሁ የራሱ አለው፣ ቶሳ ይባላል። የቶሳ ስፕሪትም አያና ነው የሚባለው፣ ልክ ኦሮሞ የዋቃ ስፕሪትን አያና እንደሚለው። ይሄም የወላይታ አምላክ ቶሳ በተለያየ መልኩ ይገለጣል ማለት ነው። የዝናብ አለ፣ የፍየል ጎት ስፕሪት አለ፣ ሚቹ ነጎ ሺፕ ስፕሪት አለ፣ ጃስቲስ ስፕሪት አለ። እንግዲህ ዲቴይሉ አያስፈልግም። አሁን የበግ ስፕሪት ምንድነው የማን ነው የሚለው በፈተና ላይ በዲቴይል አይወጣም። ግን በጥቅሉ የወላይታ አምላክ ማን ነበር የሚለው ነገር ሊወጣ ይችላል እና በዲቴይል ማየቱ ለፈተና አይጠቅምም ያልኩበት ምክንያት ለዛ ነው። ለጀነራል እውቀት ግን ሊጠቅም ይችላል በጥቅሉ ማለት ነው። ካፊቾም የራሱ አለው፣ የሮ ይባላል። እንዲሁም የተለያየ ስፕሪት አለ እዚህም ጋር። የተለያየ ብሔር ብሔረሰብ ቋንቋው እንደሚላይ ባህሉ እንደሚላይ ሁሉ የተለያየ አምልኮና የሃይማኖት ስርዓት የራሱ ሃይማኖት አለው ማለት ነው። ይሄ ኢንዲጂነስ የሆነው ሃይማኖት ነው። ኢንዲጂነስ ሪሊጅን ፎር ኢትዮጵያ እንደዞር ማለት ነው። ሌሎቹ ኢንዲጂነስ ያልሆኑ መጤ ሃይማኖቶች አሉ፣ ለኢትዮጵያና ለቀንድ አፍሪካ መጤ የሆኑ ሃይማኖቶች። አንደኛው ጁዳይዝም ነው፣ ከዛ ክርስትና ነው፣ ሶስተኛ እስላም ነው ማለት ነው። እስላም እነኚህ ሶስቱ ሃይማኖቶች እዚህ ኢትዮጵያ ውስጥም ሆነ ቀንድ አፍሪካ ውስጥ አለም የበቀሉት መጤ ናቸው። ከሌላ ቦታ የመጣ ከሌላ ኮንቲኔንት ከአብዛኛው እንግዲህ ሁሉም ሶስቱም ሃይማኖት ስጋ የጠቀስ ናቸው ከኤዥያ ነው የመጡት ማለት ነው። የሴም ኢንቬንሽን ናቸው እዛ የአረቡ ወይንም የእስራኤሉ ማለት ነው። እና አሁን እንግዲህ እነኚህን ሶስቱን ኢንዲጂነስ ያልሆኑትን ሃይማኖቶች ጁዳይዝም፣ ክርስቲያኒቲ እና ኢስላምን ዲስከስ ማድረጉ በዝርዝር አሁን አያስፈልግም። ይሄ ያልኩበት ምክንያት ምንድነው? በጣም ፋሚሊየር ነን ከነኛ ሃይማኖቶች ጋር። በተደጋጋሚ በታሪክም ተምረናል ከኤሌመንተሪ ጀምሮ እስከ ሃይ ስኩል እና እሱን አናይም ማለት ነው። በዲቴይል የነኝን ሃይማኖቶች ነገር አናይም። አባቶቻችን ወይ ከሶስት አንዱ አንደኛው
ሃይማኖት ተከታይ ነን። የእስልምና ተከታይን ብንሆን ስለ ክርስትና ማወቃችን አይቀርም። ያው አንጻራዊ ነገር ስለሆነ አንዱን ስታቅ አንደኛውንም ታውቃለህ። እስላምም ከሆንክ ሰየው ስለ እስልምና በደንብ ነው የምታውቀው። ጁዳይዝምም እንደዛው ስለ ጁዳይዝም ያውቃል። ክርስትናም እንደው ስለ ክርስትና ሃይማኖት ያውቃል። ግን ስለ ሌላውም ያውቃል። በተለይም ደግሞ እነኚህ ሶስቱም ሃይማኖት ተዛማጅ ናቸው። ጁዳይዝም ነው እንግዲህ እነኚህ ሁለት ሃይማኖት የክርስትናና የእስልምና ምንጭ ተደርጎ የሚታወቀውና ትስስር ያላቸው ነው። ግን እኛ ማወቅ ያለብን በጥቅሉ በሆርን አፍሪካ ውስጥ እና በኢትዮጵያ ውስጥ የተለያየ ሃይማኖት እንዳለ እንደነበረም እና እነኛ ሃይማኖትን በመከባበርና በኩልነት ኮኤግዚስት እንዳደረጉና አሁንም እያደረጉ እንደሆነ በተለይም በሌላው ዓለም የተለመደ የሃይማኖት ግጭት ነበር። አሁን ክሩሴድ አለ፣ ጂሃድ አለ፣ ብዙ ነገር አለ። ግን በኢትዮጵያ ውስጥም ሆነ በቀንድ አፍሪካ ውስጥ እንደዚህ በሃይማኖት ምክንያት ግጭት እንዳልነበረ ሌላ ሃይማኖት ተከታይ የሆነ ማህበረሰብ ሌላ አዲስ ሃይማኖት ከሌላ ቦታ ሲመጣ ተንከባክቦ ተቀብሎ በስርዓት አብሮ ይኖሩ እንደነበር። ለምሳሌ እስልምና ለመጀመሪያ ጊዜ ወደ አክሱም ሲመጣ ከአረቡ ተሰዶ አረቦች ባደረጉት ተጽዕኖ ይሄ አክሱም ህዝብ ክርስቲያን ነው። ግን ክርስቲያንም እንኳን ቢሆን ኖሮ ያንን ሃይማኖት አክብሮ ተቀብሎ አብሮ በሰላም ይኖር እንደነበረ የተለያየ ኮኤግዚስተንስ እንደነበር ነው ዋና ጭብጡ ማለት ነው። እናም ከዚህም ባለፈ ደግሞ ሁላችንም የምናውቀው የተለያየ የሃይማኖቱ የተለየ የራሱ እያንዳንዱ ሃይማኖት ታሪክ አለ። እሱ በተደጋጋሚ እየሰማነው ነው። እስላም እንዴት እንደተስፋፋ እንዴት እንደመጣ ፕሮፌት መሐመድ ማን እንደሆኑ ክርስቶስ ኢየሱስ ማን እንደሆነ አብርሃም ይስሐቅ እነኚህ የተለመዱ ናቸው። እንግዲህ ይህንን ምናቀው ነገር ነው። ግን ያላስተዋልነው ነገር ቢኖር እነኚህ ሃይማኖት ኮኤግዚስት ሲያደርጉ እንደነበር ነው በሰላም። እንግዲህ እንዳልኩት አረብ ውስጥ እዛ በተለያየ በዩሮፕ ውስጥ በኤዥያ ውስጥ የሃይማኖት ግጭት ነበር። ኢትዮጵያ ውስጥ ግን አልነበረም። ሆርን አፍሪካ ውስጥም አልነበር። በጥቅሉ ጂሃድም አልነበረ፣ ክሩሴድም አልነበር፣ ምንም አልነበር ማለት ነው። ይሄ በዚህ በክርስትና በእስልምና በጁዳይዝም ብቻ ሳይሆን በኢንዲጂነስ ሃይማኖት ስርዓት ውስጥም ቅድም በጠቀስናቸው በኦሮሞና በጌዲዮ በሌላው በከምባታውም ሆነ ወላይታው መሀል በሃይማኖት ግጭት አልነበረም። የራሱ የሆነ ሃይማኖት ሁሉም ይዞ በመቻቻል ይኖር ነበር የሚለውን ጭብጥ ይዛችሁ ቀጥታ ወዴት ነው የምንሄደው ማለት ነው? ወደሚቀጥለው ለሌላ ቀን ያዘጋጀነው ርዕስ አለ። ዩኒት 3 ነው። ይሄ ርዕሱ ምንድነው የሚለው? ፖለቲክስ ኢኮኖሚ ኤንድ ሶሳይቲ ኢን ኢትዮጵያ ኤንድ ዘ ሆርን ቱ ዘ ኢንድ ኦፍ ዘ 13th ሴንቸሪ ማለት ነው። እስከ 13ኛው ሴንቸሪ ማለቂያ ድረስ የነበረውን የዚህን አካባቢ ፖለቲካ ኢኮኖሚና እንዲሁም የአንዳንድ ወሳኝ የሆኑ የማህበረሰብ ጉዳዮችን እናነሳለን ማለት ነው። ይሄ እንግዲህ 6ኛው ኤፒሶድ ነው የሚሆነው እና እስካሁን ድረስ 2 ቻፕተር ጨርሰናል። ቻፕተር 2 አልቋል ካለምንም ቅሬታ። ምንም ያስቀረነው ነገር የለም። በሚገባ ነው ያየነው። እንግዲህ የሚቀጥለውን እስከምናይ ድረስ ለዛሬው በዚህ ያበቃል። እናመሰግናለን። ዌልካም ቱ